ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ ይችላል። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው በአብረ መሰራው ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የት ነህ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ ስለሆነ። እኔ ዘር የለኝም ሃይማኖት የለኝም። በግልጽ እንድነግራችሁ ከፈለጋ ዘርም ሃይማኖትም የለኝም፣ እምነት ነው ያለኝ። እምነቴ ጌታ ኢየሱስ ክርስቶስን ነው ማምነው። ዘርና ቀለሜም እሱን ለመምሰል ነው የምኖረው። ስለዚህ ከእምነት ጋር ከሃይማኖት ጋር ከዘር ጋር እኔ ልገኝ አልችልም። የትኛውም አይነት እንደዚህ አይነት የወረደና የዘቀጠ የዲያብሎስ ስራ ውስጥ ልሳተፍ አልችልም። ሰዓት ስለሰጠኝ ነው ማወራው፣ የመጨረሻ ንግግሬ ስለሆነ ነው ቴዲ። ስለዚህ በዚህ አይነት ነገር ውስጥ አታገኙኝ። በስድብ ውስጥ በጥላቻ ንግግር ውስጥ በዘረኝነት ውስጥ መግባትም መታወቅም አልፈልግም። ሰው በብዙ ነገር ለመፈመስ ያደርጋል። እኔ ነገ ለልጆቼ የሚተርፍ ልጆቼ ነገ አባታችን ምን አይነት አባት ነው ሲሉ እንደዚህ አይነት አባት ነው መባል ነው እንጂ የምፈልገው ተሳዳቢ ነበር፣ ተጓጣጭ ነበር፣ እንደዚህ ነበር መባል አልፈልግም። አንድ እሱ ነው። ሁለተኛ ዘርም የለኝም። እኔ ኦሮሞም አይደለም፣ አማራም አይደለም፣ ጉራጌም አይደለም፣ ስልጤም አይደለም፣ ምንም አይደለም። እኔ ሰው ነኝ። እግዚአብሔር በመጀመሪያ በኤደን ገነት የፈጠረው ሰው ብሎ የሰራው በአምሳሉ የተሰራው ሰው ነኝ። የዛ አይነት ልብ ነው ያለኝ፣ አመለካከት የሚያ። ስለዚህ መምሰል የምፈልገው መኖር የምፈልገው የእግዚአብሔርን ሕይወት ነው። ያንን ነው ቴዲን መኖር የምፈልገው። ስለዚህ በየትኛውም አይነት ነገር ውስጥ መሳተፍ አልፈልግም። በምንድነው ከነሱ ጋር የሰራኸው የሚያቀርቡልኝን አይቼም። አሁንስ ቅድም ራጂ የተናገረው እርዳታ ድርጅት ለምን አትከፍትም ሲል እኔ እርዳታ ድርጅት በመክፈት አላምንም። ያሉትን በማበረታታትና ከነሱ ጋር አብሮ በመቆም ነው። ብዙ ብር ኖሮኝ አይደለም፣ ልብ ኖሮኝ ነው። የሚሰጥ ልብ ስላለኝ እንጂ ገንዘብ ስላለኝ አይደለም እየሰጠው ያለሁት። ልቤ ነው የሚሰጠው፣ ገንዘብ አይደለም። ገንዘብ ስላለኝ አይደለም። ገንዘብ አለኝ እንደዚህ ያለኝ ብዬ አልታበይም። ማሳየት ይሄ ያለኝ ብዬ ማሳየትና እንትን ማለት አልፈልግም። አይጠቅምም። ለሰው የሚጠቅመው ካለኝ አንድ እንጀራ እየበላው ከሆነ አብረን እንብላ ና ብዬ ካበላሁት ነው። ያ ነው እግዚአብሔርንም ሰውየውንም ሊያስደስተው የሚችል ይሄ ብቻ። ስለዚህ እኔ አሁን እየሰራ ያለሁት አቲስነማ ቻሪቲ የሚባሉ በጣም በእውነትና በግልጽ የሚሄዱ እያንዳንዷን ነገር በዶክሜንት የሰጡትን ያደረሱትን አብረው ይሄው አድርሰናል፣ ይሄው የሰዎቹ ስልክ፣ ይሄው ደውለ ጠይቃቸው ብለው ከዛ በኋላ የምጠይቃቸው አለ። ለነሱ እንኳ ምንድነው አንድ ልጅ በአውሮፕላን ለአሳፍሯት እነሱ አላቸው ብዬ ስል በባስ ሄዱ። ልጅቷን በአውሮፕላን ልከው እነሱ በባስ ሄዱ ለማድረስ። ለምን አልሄዳችሁም በአውሮፕላን ስል ያለን ገንዘብ አይበቃንም፣ 1000 ብር ነው ያለን። ለምን አልጠየቃችሁኝም ብዬ እንትን ያልኳቸዋለሁ። ስለዚህ እኔ አሁንም መማምናቸውና አብሬ እየሰራው እንደገና ደግሞ በኤቪደንስና በማስረጃ እያሳዩኝ ያሉት ያ ነው። እነሱ የተቀበሉትንም ከማን እንደተቀበሉ ይሄው እከሌ የሚባል ይሄንን ሰጥቶናል። ከተቀበሉት ሰው ከእያንዳንዱ የረዳኸው ሰው ስልክ ይሄውልህ በዚህ አገኘው አናግረው ይላሉ። ለእያንዳንዱ ለሚልክላቸው ሰው በሙሉ ማለት አቲስነማ ቻሪቲ የሚባል። ስለዚህ ሌጋሊ ላይሰንስድ ናቸው። ሌሎቹ ሲሰጡ ራሳቸው እንደሰጡ አድርገው ነው የሚሰጡት። እከሌ ሰጥቷቸዋል አይሉ ይጠነቀቃሉ። ከአንደበታቸው ያችን ለማውጣት ይጠነቀቃሉ። እንደ ቅድም እንዳነሳሁት የስጋ ቤቱ ታሪክ ናቸው። ያ ለጋሽ ሰው ሲቆም ነው እነሱ የሚቆሙት። የዛኔ ነው። አንዳንዶቹ ሚኒስትር ናቸው። እንደ ሚኒስትር እንደ መንግስት ባለስልጣን በየቦታው ሲሄዱ ቁጭ ብድግ ይባልላቸው። ለምን? ምንጫቸውን አይናገሩም። ወይ እግዚአብሔር ነው አይሉ፣ ወይ ከሌ ነው አይሉ። እነሱ ምንጭ እንደሆኑና ለጋሽ እንደሆኑ አይደለም፣ መኖሪያቸውን መተዳደሪያቸውን ከእርዳታው በኋላ ነው ያማረባቸው። ከእርዳታው በኋላ ነው ሰክሰስፉል የሆኑት።
አንዳንድ ጊዜ እኛ እየሰራን ብዙ እጅ አጥረን ሳይሰሩ ካሜራማን አላቸው፣ ሎየር አላቸው፣ ቦዲጋርድ አላቸው። እኔ አፎርድ ማድረግ አይችልም። አንዳንዴ ቦዲጋርድ ራሱ አፎርድ ማድረግ አልችልም። ያው ቦዲጋርድ የምከፍልበትን ለድሃ ብሰጥ ይሻለኛል። ስለዚህ አላቸው፣ በቦዲጋርድ ይንቀሳቀሳሉ። በካሜራማን ኤዲተር አላቸው፣ ካሜራማን አላቸው እየከፈሉ። ስንት ነው ደሞዙ ሲባል 20 ሺህ ነው ደሞዙ በወር የካሜራማኑ። ምንድን ነው ሲባል በቃ እስከዚህ ድረስ እንትን ናቸው። ግን ምንጫቸውን አይናገሩም፣ መናገር አይፈልጉም። ለምን? ምንጫቸው እንደውም አንተ ነገ ይጠይቀናል ከሚል ስድብ ያመጡባል፣ አንተን እንደ ሌባ ያስቆጥሩባል፣ አንተን ያሰድበዋል። በቃ እንድትሸሽ ማለት እንድትጠፋ ከዚህ ላይ። ስለዚህ ያ ነው እኔ ለሰው ሁሉ እንደ ሐሳብ ልተው የመጨረሻ ንግግሬ። እንደ ኢትዮጵያዊ፣ እንደ አንድ ዜጋ፣ እንደ ወንድማችሁ የኔ ጥፋት ስተቴ ምኑ ጋር ነው? መርዳቴ ነው ስተቴ? ገንዘብ መስጠቴ ነው ስተቴ? እንደ ሌባ መቆጠረው? እንደ ወንጀለኛ መቆጠረው? ቢያንስ አንድ ሰው እንኳ ቢሆን ውሃ ጠጥቻለሁ። አንድ ሰው እንኳ ቢሆን መንገድ ላይ ያለ ሰው ቤት ሰርቼ ሰጥቻለሁ። አንድ ሰው እንኳ ቢሆን አሳክሜያለሁ። አንድ ሰው እንኳ ቢሆን እኔ አመስግኑኝ አይደለም፣ ቢያንስ ስድቡን ለምን አጡ? ያሳዘነኝ ፍራው ያን ሁላ ሚሊየንስ ነው ማውራቸው። ሚሊየንስ ሰጥቶ አንድ አበባ ያልተሰጠው ወንድም እንደዛ ሲሰደብ አዘንኩኝ። ይሄው በአደባባይ ያለ 1000 አልሰማችሁም ማለት አንድ ሳይጠቀም አንድ አበባ ሳያገኝበት ፍራኦል ኢቲቻ እንደዛ መሆኑ ያሳዝናል። እና ለዛ ኤኒዌይስ ሁላችሁም ተባረኩልኝ። መልካም ጊዜ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ወዳጆቼም እኔ ጠላት አለኝ ብዬ አላስብም። በዚህ ሰዓት ጠላት የለኝም። ግን አንዳንዶች ሶሻል ሚዲያ ላይ ተንኮልን ብቻ የምታስቡ ራሳችሁን ጠይቁት። መቼ ነው ተደስታችሁ ስለ ሰው የምታወሩት? መቼ? እሱን ነገር ያንን ነው የምለው። አንድ ሶሻል ሚዲያ ላይ ከሰው ጋር ሻይ ቡና ማለት እንኳን ካልቻላችሁበት ጠላት አፍርታችኋል። ከሰው ጋር ሻይ ቡና ለአንድ ቀን ይሄ ጓደኛዬ ነው እቺ ጓደኛዬ ናት ብላችሁ ሄዳችሁ ሻይ ቡና ማትሉበት ሶሻል ሚዲያ ካላችሁ አልተጠቀማችሁበትም። አሁንም ልዕልቲና ዮዳ ይሄ ነው ለእናንተ መልእክቱ። ይሄ ነው ከአንድ ሰው ጋር አንድ ቁራሽ እንጀራ ትበሉ። ስለዚህ ጠላት አፍርታችኋል። ተቀየሩ ነው። ተባረኩልኝ። መልካም ቀን ይመቻችሁ። ለአርቲስት ሰለሞን ቦጋለ ጥያቄ አለኝ። ማብራቱ ጥያቄ ምንድን ነው? ስንት ነው? 1 ቢሊዮን ነው 5 ቢሊዮን ብር እርዳታ አሰባስቤ ሆስፒታል ሰራለሁ ብለህ ነበረ። እርዳታ አሰባስቤ ሆስፒታል ሰራለሁ ብለሃል አርቲስት ሰለሞን ቦጋለ። ሰው ማብራው የምጠይቅ ምንድን ነው ሆስፒታሉ የት ገባ? ምን ያህልስ ብር ተሰብስቦ ነበር? ጥያቄ ተግባባን? ሆስፒታሉ የት ገባ? ሆስፒታል ካልተሰራ የተሰበሰበው ብር የት እንደገባ በደንብ አድርገህ ታስረዳለህ። ተግባባን? ታስረዳለህ። ተግባባን? ስለዚህ በአሁኑ ሰዓት ምንም ሰዎች ስላላስረዳ ምንም ነገር ያልከው ነገር ስለሌለ ስለ ፕሮጀክቱ ምንም ያልከው ነገር ስለሌለ የእርዳታው ተሰባስቧል። ብዙ ብር ተሰብስቧል አውቃለሁ። ሚሊየንስ ተሰብስቧል። የ5 ቢሊዮን አልተሰበሰበም። ሚሊየንስ ግን ተሰብስቧል። ያ ብር የት እንደገባ በደንብ አድርገህ ትነግረናል። ኦኬ ትነግረናለህ። ለህዝቡ ገለጻ ታደርጋለህ። ያ እኛ እኮ በጣም የሚደንቃችሁ ይሄን ነገር አወራ ይሄን ነገር አለ ይጠየቅልን የምትሉ ናችሁ። ስንት በሚሊዮን የሚዘርፍ ሌባ ባለበት ሀገር ላይ ዮኒ ማኛይም ብሏል እንትናይም ብሏል ተብለን ይጠየቁልን። መንግስት ካለኝ ነገር ላይ ልስጥ ብዬ ነው ወደዚህ ሶሻል ሚዲያ የመጣሁት። እስቲ ላካፍል፣ እስቲ ልስጥ። በምንድን ነው ወደዚህ የገባሁት? በፊት አንበሳ ነበር የምሰጠው ጌም ላይ አልታይም፣ ምንም ዝም ብሎ ፒክቸርም የለውም ብዬ አንበሳ ምናምን ነበር የምሰጠው እና
የቲክታክ እንደውም እልክልሃለሁ እኔ በአንበሳ የሰጠኋቸው ትራንዛክሽን አሉኝ። ቲክታክ የሚል ማለት ነው አሉኝ። እሱ ራሱ እልክልሃለሁ። እንትን ሳይሆን ብዙ ነው፣ እሱም በጣም ብዙ ነው። ከዛ አንድ ቀን አንድ ልጅ አይ ቲንክ አብርሃም ነው ምናምን የሚባል አብርሽ ነው ምናምን የሚባል ዩቲዩበር ቤት ቁጭ ብዬ ሶፋ ላይ እያየው ፖስት አድርጎ ዩቲዩብ ላይ እያለቀሰ ይለምናል። አንድ ሴት ስልጤ አካባቢ የወታደር ሚስት የነበረች ዛፍ ስር ላስቲክ ወጥራ ቤት የላትም 4 ልጆች ይዛ ታለቅሳለች። እሱ አብርሽ የሚባለው ልጅ ቪዲዮን ፖስት አድርጎ እባካችሁ መርዳት የምትችሉ በዚህ ደውሉልኝ ሲል ኦኬ ለምን እዚህ ጋር ዩቲዩብ እና ቲክታክ ላይ ነው ያየሁት። ቀጥታ ደወልኩለት። ቀጥታ ስደውልለት ምንድን ነው ስለው የወታደር ሚስት ነበረች፣ ባሏ በውጊያ ሞቶ አሁን ምንም የላትም፣ መሬቱ ግን የነሱ ነው፣ ቤት የላትም፣ ላስቲክ ለጥፋ አሁን ከአውሬ ልጆቿን እየጠበቀች ነው የምታድረው። የት ነው አካባቢው ስለው ስልጤ አካባቢ ነው ስለኝ ምን ያህል ይፈጃል ቤቱ አልኩት። ምን ያህል ይፈጃል ስለኝ እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ ይችላለሁ ብዬ መስጠት ጀመርኩ ማለት። ስለዚህ ከዛ ሞቲቬት ከዛ ተነስቼ ነው እዚህ ሶሻል ሚዲያ ላይ ለመስጠት እንትን ያልኩት እና ለኢትዮጵያ ሕዝብ እዚህ ጋር 5200 ሰው የሚታየኝ ሕዝብ አለ። ይሄ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ እችላለሁ? እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው? ከማን ወስጄ? ከመንግስት አልተበደርኩ፣ ከባንክ ብድር አሜሪካ ውስጥም የለብኝም እንኳን ኢትዮጵያ። ከአሜሪካ ውስጥ እንኳን ብድር የለብኝም። ማንም ኢንቨስቲጌት አድርጎ የፈለገ ቦታ ላይ የአሜሪካ መንግስት ክሊር ነው፣ ክሊን አድርጎ ነው የሚሄደው። ክሊን ኤንድ ክሊር ስትሆን ነው እያንዳንዷን ነገር በእያንዳንዷ ጥንቃቄ ነው የምትሰራው እዚህ ሀገር። ስለዚህ እንደ አንድ ዜጋ ወገኔን ጨምላቃ ስትንዘላዘይ ነው የተለቀቀው የላክሽው እንጂ አይደለም ወይ የቀረጸሽ ሰው ነው አይደለም። እና ደግሞ ለብዙ ሰው ነው እንደ ላክሽው ለብዙ ሰው ነው እንደ ላክሽው የምር ለብዙ ሰው ነው እንደ ላክሽው። ምን እንደዚህ አምጨረጨረሽ? ከዛም ደግሞ ትመጡና ዩቲዩብ ነው ሁላችሁ ነው ዩቲዩብ በየትኛው ፊትሽ? ዩቲዩብ ለመምጣት ፊት ይጠይቃል። ባይዘው ዩቲዩብ ለመምጣት ፊት ይጠይቃል። ይሄ የማይደፈርና የማይለመድ ፊት ይዘሽ በዩቲዩብ ልምጣት ያለሽ እንዴ? በቲክቶክም በፊልተር ተጨንቂያለሽ አይደለም? ዊዛውት ፊልተር ፈረስ ፊት ስታስጠላ ምን አይነት ምን ልበላት ጋይስ? እኔ ምን ልበላት? ጌታን ምን ልበላት? እኛ አቀናብረውብኝ ያለው አለመሆኑን ቴዲ ነገርሽ አይደል እንዴ? ቴዲ ነገርሽ። ሁሉም ተናገሩ፣ ሁሉም እኮ ተናገሩ ያለመሆኑን። ከዛ ቢአይ እየተቀነበረው